ሰላም ውድ የዋናው አካዳሚ ቤተሰቦች፣ ዛሬ እንኳን ደህና መጣችሁ። አብረን እንግዲህ ዛሬ የምናየው ሌላ የምርጥ የሆነ ዲዛይን ኢንስፒሬሽናችሁን የሚጨምር አንድ ምርጥ ቱል ይዤ መጥቻለሁ። ይሄ ቱል እንግዲህ ሞር ፎከስድ የሚሆነው ሞባይል ላይ ስፔሻሊ የምትሰሩ ወጣቶች ይህንን ቱል በመጠቀም የሚገራርም አይነት ዲዛይን መስራት የምትችሉበትን አሳያችኋለሁ ማለት ነው። ሶ ጉግል ላይ ትሄዱና እንግዲህ ሞቤን ብላችሁ ሰርች ታደርጋላችሁ። ሞቤን እንግዲህ ፎር ቦት ሞባይል እና ዌብ አፕሊኬሽኖች ምርጥ የሆነ ቱል ነው። ይሄ ቱል እንግዲህ ለዩዘር ኢንተርፌስ ዲዛይን በጣም ብዙ አይነት ዲዛይኖች ከትላልቅ ኩባንያዎች አንድ ላይ ሰርች አድርጎ ያመጣልን ምርጥ ቱል ነው። ሶ ሞቤን ሚለውን እንነካለን። እዚህ ጋር እንደምናየው የራሱ አይነት ኢንተርፌስ አለው። ሆም ፔጁ ባጭሩ ይሄን ይመስላል። ከትላልቅ ኩባንያዎች እንግዲህ አንድ ላይ ሰብሰብ አድርጎ ያመጣልን ምርጥ ቱል ነው ማለት ነው። ይሄንን ቱል እንግዲህ ስትጠቀሙ ለኢንስፒሬሽን እንድትጠቀሙት እንመክራለን። ቢኮዝ የምትሰሩት ፕሮዳክት በጣም ምርጥ ፕሮዳክት እንዲሆን፣ ብዙ ሰዎች እንዲጠቀሙበት፣ ብዙ ሰው ኢንጌጅ እንዲያደርግ የተለያዩ አይነት ኢንተርፌስ ስትሰሩ እንዴት እንደተሰራ ለማሳየት የሚጠቅም በጣም ምርጥ ቱል ነው። ሶ የምትፈልጉትን ስክሪኖች፣ ዩአይ ኤሌመንቶች እንዴት እንደተሰሩ፣ እንዴት እንደተቀመጡ፣ እንዴት ሰው ጋር እንዴት ኢንተራክት ለማድረግ እንደሚጠቅም ያሳየናል። ፍሎ ደግሞ ማለት ከአንድ ፔጅ ወደ አንድ ፔጅ ሲንቀሳቀስ ያለውን ሂደት እንዲታዩ በደንብ ይረዳችኋል ማለት ነው። ከኦንቦርዲንግ ፔጅ እስከ ሳይን አፕ፣ ከሳይን አፕ ቀጥሎ አፕሊኬሽኑ ምን እንደሚሰራ፣ ሾፒንግ ከሆነ ሾፒንግ እና ቼክ አውቱን፣ የተለያዩ አይነት ቱሎችን አንድ ላይ አስቀምጦ ያንን ፔጅ እንዴት ከስቴፕ ባይ ስቴፕ እንዴት እንደሚሄድ ያሳያችኋል ማለት ነው። ቴክስቲን ስክሪንሾት ደግሞ ሊኖር ይችላል። እዚህ ጋር አንዳንዴ በደንብ ቼክ አድርገው ያሳያችኋል። ሶ ይሄም ምርጥ አይነት ካታጎሪ ፍሎ ይኖረዋል ማለት ነው። ሶ በደንብ ኢንጌጅ የምታደርጉበት፣ ራሳችሁንም ዲዛይን ለማድረግ የምትጠቀሙበት፣ ኢንስፓየርድ ለመሆን ይሄ ቱል እንግዲህ ስፔሻሊ ሞባይል ላይ የምትሰሩ ሰዎች፣ ሞባይል አፕሊኬሽኖች፣ ታብሌት ላይ የምትሰሩ ሊኖር ይችላል ማለት ነው። ከብዙ አይነት ቱሎችም ጋር ስለሚገናኝ ከዛ ቱል ማለት አንደኛው ፊግማ ነው። ፊግማ ቱቶሪያሎችን ስፔሻሊ በደንብ ልታዩ ትችላላችሁ ዩቲዩብ ላይ። እኛም አንድ ለማዘጋጀት የምናስበው አንድ ፉል ቱቶሪያል አለ። እሱን ሜቢ አንድ ቀን በደንብ እናሳያችኋለን። ሶ የራሳቸውን ፕለጊን አላቸው ከፊግማ ኮሚኒቲው ጋር በደንብ ተባብረው የሰሩት። የምትፈልጉትን አይነት ኢንተርፌስ ዲዛይን ኮፒ ታደርጉና ራሳችሁ ፊግማውን አፕላይ ልታደርጉ ትችላላችሁ ማለት ነው። እዚህ በደንብ ሪቪው የተሰጧቸው ከተለያዩ ሰዎች አሉ። ታዲያ ስንቀጥል ከብዙ አይነት ኩባንያዎች ጋር ስላለ እዚህ ሌትስ ሴይ ዊ ዋንት ቼክ አውት አንድ አፕሊኬሽን። ሶ ኤክስፕሎር ምትላለች እዚች ጋር ከታች ስትወርዱ ላይ እዚህ ካላገኛችሁት ኤክስፕሎር ሚላል። ኤክስፕሎርን እንግዲህ ስትነኩ የሚመጣላችሁን አብረን እናያለን ማለት ነው። ሶ ኤክስፕሎር ላይ እንግዲህ ሞባይል ላይ ፎከስ የምናደርግ ከሆነ እዚህ ጋር በደንብ ሞባይል ፔጁን በደንብ ማየት ትችላላችሁ። ይሄ ሞባይል ፔጅ ሞር እያንዳንዱ እንዴት እንደተሰራ ለአት ሴም ታይም ምን አይነት መልክ እንደሚኖረውም ያመጣልናል። ሞባይል ፔጁ ላይ ደግሞ እንዴት ትሬንዲንግ የሆኑትን የዲዛይን ኢንስፒሬሽኖች እናንተ በደንብ እንድታዩ እንድትጠቀሙ ለራሳችሁ ደግሞ አለ። እዚህ ጋር የምታዩት እንግዲህ የተለያዩ ኩባንያዎች አሉ እዚህ ከስር። እነዚህ ትክክለኛ ሪል ላይፍ ኩባንያዎች ናቸው። ሶ ኔክስት ዶር አለ፣ ስቶይክ የሚባል አለ። ሶ ያንን እንግዲህ ፕላታ ካርድ፣ ስዊጊ፣ ብዙ አይነት ቱሎች እዚህ ጋር ብዙ አይነት ካምፓኒዎች አሉ ማለት ነው። እነዚህ ኩባንያዎች እንዴት ፔጃቸው ዲዛይን እንደተደረገ ያሳየናል ሲምፕሊ ማለት ነው። ሶ ከነዚህ መሀል ለምሳሌ በካታጎሪ ሰርች ማድረግ ብፈልግ፣ ዌብ ሰርች ማድረግ ብፈልግ ይችላሉ። አሁን ስክሪን የሚለውን ብንነካ ስክሪን ላይ አካውንት ማኔጅመንት ሊሆን ይችላል። አካውንት ማኔጅመንት ስንል ሎጊን፣ ፎርጌት ፓስወርድ፣ ፕሮፋይላችን ምን ይመስላል፣ ዲሊት አካውንት፣ ዲአክቲቬት አካውንት፣ ሳይን አፕ፣ እነዚህ ናቸው። አክሽኖች ደግሞ ይሄ አድ፣ ክሪኤት፣ እነዚህ ቱሎች አሉ ማለት ነው። ኮሜርስ፣ ፋይናንስ እያንዳንዱ በየፔጁ ተቀምጧል። ይህንን ማየት ትችላላችሁ። ሶ እያንዳንዱ ፔጅ በደንብ ኢን ዲቴይል ተቀምጦ የኩባንያውንም ሞር ሊገልጽልን ይችላል። ኦኬ
ኦኬ ያንን በደንብ እንድታዩ ስለምናሳስብ አሁን ለምሳሌ ትረስት ዋሌትን ብናይ እዚህ የቪዲዮ በሱ ስፖንሰርድ አይደለም ግን እዚህ ጋር ጆይን ፎር ፍሪ ይለናል። ኦኬ ሶ ጆይን ለማድረግ ኮንቲኒው ዊዝ ጉግል እንላለን። የጉግል አካውንታችንን ተጠቅመን ነፃ ስለሆነ ይህንን ማየት እንድንችል የሚጠቅማል። ሶ እዚህ የራሳችንን ጉግል አካውንት ተጠቅመንበት እዚህ እንደምታዩት ኢንስፒሬሽን ለማግኘት የሚጠቅመን ቱል ካለ እዚህ በደንብ ኢንተርፌሱ ይህንን ይመስላል። ሶ ዌልካም ይለናል። እዚህ ጋር ዌልካም ይለናል። ስማችንን እንድንከት ይጠይቀናል። እኛ እዚህ ስማችንን እንከታለን። ሌትስ ሴ እኔ ዲዛይነር ነኝ ብለን እናስብ። የሰማሁት ደግሞ ሌትስ ሴ ከቲክቶክ ነው ኦር የሰማሁት ከኛ ቻናል ነው። በዚህ አጋጣሚ ላይክ ሼር እና ሰብስክራይብ አድርጉ፣ ለጓደኞቻችሁም ላኩላቸው። ሶ ሞቢንን ለምንድን ነው የምንጠቀመው ካለ ለራሳችን ሊሆን ይችላል፣ ፐርሰናል ኤጁኬሽን ወርክ ሌትስ ሴ ያንን ነው። እዚህ ጋር ስንመጣ ምን ሚል አለ? ኮንቲኒው ፎር ፍሪ ሚል አለ። ኦኬ ከታች ወረድ ስንል ፕሮ አካውንት አለው። ፕሮ አካውንቱ ኦል ሳይትስ አክሰስ ለማድረግ ነው። የራሱ ክፍያ አለው which is $10 በወር። እኛ ግን ጀስት የራሳችንን ስለምንሰራ እኛ ጀስት ፎር ፍሪ ነው መቀጠል የምንፈልገው። ሶ ኮንቲኒው ፎር ፍሪ ስትሉ ይሄንን ያመጣላችኋል ማለት ነው። ሶ እዚህ ጋር እንዴት እንደተሰሩ ማሳያዎች አንዳንድ አፕሊኬሽኖች አሉ። ለምሳሌ ያህል ዲዝኒ እዚህ ጋር የሰራው የራሱ አፕሊኬሽን አለ። የዲዝኒን በምንነካበት ሰዓት ሙሉውን ማየት ትችላላችሁ፣ ወይም አብዛኛው ፔጅ እንዴት ዲዛይን እንደተደረገ ማሳየት። ከዚህ ፔጅ ሆም ፔጅ እንዴት ቪዲዮ እንደሚታይ ዲስክሪፕሽን ፔጁ ሊኖር ይችላል፣ እዚህ ፊልተሩ ሊሆን ይችላል፣ ኤፒሶድ ኮሌክሽን እያለ እያንዳንዱ ፔጅ እንዴት እንደሚሰራ እዚህ በደንብ ያሳየናል። አት ሴም ታይም ይሄኛው አትሊስት ፎር ፍሪ ስላስቀመጡት እያንዳንዱ ደግሞ ምን ይመስላል የሚለውን ከኦንቦርዲንግ እስከ ሳይን አፕ እስከ ተርምስ ኤንድ ኮንዲሽንስ እስከ አግሪመንት እስከ ፕላን አት ሴም ታይም ሆም ፔጁ ምን ይመስላል። ይሄ አሁን እዚህ ጋር እያንዳንዱን ፔጅ ያስቀምጣል። እያንዳንዱን ፔጅ ደግሞ በሚያስቀምጥበት ሰዓት ከፔመንት እስከ ፓስወርድ ኮንፈርሜሽን እስከ ኦቲፒ አስቀምጦልናል። ሶ በደንብ ኢን ዲቴይል እነዚህን ፔጆች አይተን እኛ ኦኬ ይሄንን ለምን መጠቀም እንችላለን፣ ለራሳችን ኢንስፒሬሽን መጠቀም እንችላለን። እያንዳንዱ እዚህ ጋር እየተቀመጠው በደንብ ለማሳየት እንዴት ሞባይል አፕሊኬሽኑ ዲዛይን እንደተደረገ እንዴት እንደተቀመጠ ማለት ነው። አንድ መንፈልገው ደግሞ ሌላ አፕሊኬሽን ሊኖር ይችላል። ኦኬ ሶ ወደ ኋላ እንመለስና ሰርች ልናደርግ እንችላለን። አብዛኛውን እንግዲህ እንደምታዩት በአይኦኤስ ኢንተርፌስ ነው የተቀመጠው፣ ግን እኛ ኢን ዲቴይል ማየት እንድንችል ለምሳሌ ሌትስ ሴ አንድ አፕ ከዚህ ውስጥ ብንመርጥ ኡበር ሊሆን ይችላል። ሶ ኡበርን ስናይ እንዲህ አይነት ኢንተርፌስ አለው። ኦኬ ሶ ልክኛ እንደምንሰራው ሶ ቡክ ራይድ ካለን ቡኪንግ ራይድም ያመጣልናል ማለት ነው። ግን እዚህ ጋር እንደምታዩት 15 ስክሪን አለ። እኛ ግን ጌት ፕሮ ብሎ ይጠይቀናል። ሶ እኛ እሱን አንፈልግም። ጀስት ፍሪ የሆነውን አይነት ዲዛይን አይተን እዚህ ጋር ብለር ስላረገብን ማለት ነው። ኦኬ ሶ እኛ በዚህ አይነት የተለያዩ ዌብሳይት ላይ ያሉ ፔጆችን ቼክ አድርገን መጠቀም እንችላለን። ፋይናሊ ማሳየት የምፈልገው እናንተ ስለ ዩአይ ሞር መማር የምትፈልጉ ካላችሁ እነዚህ ፔጆች እንዴት ዲዛይን እንደተደረጉ የተጠቀሙት ኮምፖነንት ምን እንደሚመስል ማወቅ ከፈለጋችሁ ኦኬ እዚህ ሆም ፔጃችሁ ጋር ተመለሱና ሞቢን ጋር ግሎሰሪ ሚላል። ኦኬ ግሎሰሪ አይ ቲንክ ከዚህ ውስጥ መውጣት አለብን። ሎግ አውት እናርግና እሱኛው ሞር ነፃ ነው ያለ ሳይን አፕ ስለሚጠቅመን ታች ትወርዱና እዚህ ጋር ኦኬ ስለ ዩአይ ኮምፖነንቶች እንዴት መጠቀም እንዳለባችሁ እዚህ ታች ግሎሰሪ ሚል። ግሎሰሪ ማለት እንዴት ስለ አንድ ጉዳይ ሙሉ ለሙሉ አንድ ዲስክራይብ ለማድረግ የሚጠቅመን ነው። ሶ እንዴት እነዚህ እያንዳንዱ ዩአይ ኮምፖነንት እንዴት እንደተሰራ ለምን እንደሚጠቅመን ማሳያ ነው። ለምሳሌ አኮርዲዮን የሚለው ካለ አኮርዲዮን ምን እንደሆነ ለምን እንደምንጠቀምበት እንዴት እንደምንጠቀም የሚያሳይ ነው። አንዳንድ ኮምፖነንቶች ካያችሁ ከስር ብቅ ብሎ ሸርተት ብሎ የሚወጣል። እነዚህ
ለምን መጠቀም እንዳለብን እንዴት መጠቀም እንችላለን ያ የዲዛይን ኮንሴፕቱን በደንብ መረዳት እንድትችሉ የሚጠቅም ፔጅ ነው። ሶ ግሎሰሪ ላይ ሁሉም አለ ባይዘው ነፃ ነው። እንዴት እንደምትጠቀሙት ለምን መጠቀም እንዳለባችሁ የሚያሳይ ነው። ሶ ባጭሩ እንግዲህ ቦቢን ይሄን ይመስላል። እናንተ ሞር ዩአይ ዲዛይን ላይ መስራት የምትፈልጉ ሐሳባችሁን ከዚህ ላይ ኮሌክት ማድረግ ትችላላችሁ። ደግሞ ይህንን ሐሳብ ተጠቅማችሁ ምርጥ የሆነ ዩአይ ዲዛይን ሞባይል አፕሊኬሽኖች ከናንተ እንጠብቃለን። ሶ ቴንክ ዩ ፎር ዋቺንግ። ይመቻችሁ። መልካም ቀን።